አርቲስት መኮንን ላከ በህዝብ ፊት ቃል የተገባለትን መኪና በተመለከተ በኢትዮጵያ ቴክኖሎጂና አዘጋጅ ኮሚቴው መካከል ያለው አለመግባባት ወደ አዲስ ምዕራፍ ተሸጋግሯል። ተወዳጁ አርቲስት መኮንን ላከ ቃል የተገባልኝ መኪና እስካሁን አልደረሰኝም በማለት ያቀረበው ቅሬታ በኢትዮጵያ ቴክኖሎጂ በኩል ምላሽ ተሰጥቶበታል። አርቲስቱ በቅርቡ በሰይፉ በኢቢኤስ ፕሮግራም ላይ የ57 ዓመት ልደቱን ካከበረበት ጊዜ አንስቶ ቃል የተገባለትን መኪና እንዳልተረከበ በይፋ መናገሩን ተከትሎ ኩባንያው ስምምነቱ ለምን እንደተቋረጠ ዝርዝር ማብራሪያ ሰጥቷል። የአሁኑ ውዝግብ መነሻ የሆነው ከ11 ወራት በፊት በዝምታ ሬስቶራንትና ላውንጅ በተደረገው የልደት በዓልና የዳግም ሙሽርነት ስነስርዓት ላይ በወቅቱ የኢትዮጵያ ቴክኖሎጂ ማኔጂንግ ዳይሬክተር አቶ አዶኒክ ወርቁ እና የድርጅቱ አምባሳደር አርቲስት እንግዳ ሰው ሀብቴ በቦታው ተገኝተው መኪናውን ለአርቲስቱ እንደሚያመቻቹ ቃል ገብተው ነበር። ይሁን እንጂ የኢትዮጵያ ቴክኖሎጂ ማኔጅመንት ባወጣው ይፋዊ መግለጫ ጉዳዩ ስጦታ ሳይሆን በቅድመ ሁኔታዎች ላይ የተመሰረተ ስምምነት እንደነበረ አስታውቋል። ኩባንያው እንደገለጸው ስምምነቱ አርቲስቱን የብድር ሂደት ለመጨረስ የሚያስችል ህጋዊ ውክልና ማግኘት፣ ለመኪናው የሚያስፈልገውን ቅድመ ክፍያ መፈጸምና አርቲስቱ ለኩባንያው የማስታወቂያ ስራዎችን መስራት የሚሉ ግዴታዎችን ያካተተ ነበር። ኩባንያው አክሎም መኪናው ለ4 ወራት ያህል በሾውሩም ውስጥ ተይዞ ቢቆይም አርቲስቱና አዘጋጅ ኮሚቴው በተባሉት ቅድመ ሁኔታዎች መሰረት አስፈላጊውን ህጋዊና የገንዘብ ግዴታዎች ባለመወጣታቸው ስምምነቱን ለመሰረዝ መገደዳቸውን ገልጸዋል። በሌላ በኩል የኢትዮጵያ ቴክኖሎጂ አሁንም ለጥበብ ማህበረሰብ ያለውን አክብሮት በመግለጽ በቀጣይ ለሚገባቸው አካላት ድጋፍ የማድረጉን ስራ እንደማያቋርጥ አስታውቋል። የኢትዮጵያ ቴክኖሎጂ ይሄንን መግለጫ ካወጣ ከትንሽ ሰዓታት በኋላ በአርቲስት መኮንን ላከ የመኪና ስጦታ ዙሪያ ኮሚቴው ለኢትዮጵያ ቴክኖሎጂ ጠንካራ ምላሽ ሰጥቷል። አርቲስት መኮንን ላከ በህዝብ ፊት ቃል የተገባለትን መኪና በተመለከተ በኢትዮጵያ ቴክኖሎጂና አዘጋጅ ኮሚቴው መካከል ያለው አለመግባባት ወደ አዲስ ምዕራፍ ተሸጋግሯል። የአርቲስቱ የልደት አዘጋጅ ኮሚቴ ዛሬ ባወጣው ይፋዊ መግለጫ አርቲስቱ እስካሁን መኪናውን እንዳልተረከበና ድርጅቱ ከተደረገው የመጀመሪያ መግባባት ውጪ እንደገና የባንክ ብድርና የውክልና ግዴታዎችን በማምጣቱ ስጦታው ሳይሳካ መቅረቱን በዝርዝር አስታውቋል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ የኢትዮጵያ ቴክኖሎጂ ለአርቲስቱ መኪና ለመስጠት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ በታዋቂው የማስታወቂያ ባለሙያ ዘላለም ኩራባቸው አማካኝነት ተዘጋጅቶ ነበር። ሆኖም ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው ከ5 ጊዜ በላይ በአካል ቢሮ ድረስ በመሄድ ጥረት ቢያደርግም ለረጅም ወራት ያገኘው ምላሽ እንዳልነበር ገልጿል። ከ5 ወራት መዘግየት በኋላ ግን ድርጅቱ መኪናውን ለመስጠት አዲስ ሁኔታ ማቅረቡን ኮሚቴው ይፋ አድርጓል። የቀረበው አዲስ ሐሳብ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ፣ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ ነበር። ይህን አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ ኮሚቴውና በአርቲስቱ በኩል ተቀባይነት ሳያገኝ ቀርቷል። በልደት መድረኩ ላይ የተላለፈው መልእክት የኢትዮጵያ ቴክኖሎጂ ለአርቲስት መኮንን ላከ መኪና አበረከተ የሚል እንጂ ስለ ባንክ ብድር ወይም ስለ ውክልና የተባለ ነገር እንዳልነበረ የጠቀሰው መግለጫው ድርጅቱ የራሱን የማስታወቂያ ፍላጎት ካሳካ በኋላ ቃሉን ለመቀየር መሞከሩ ተገቢ እንዳልሆነ ገልጿል። አርቲስት መኮንን ላከ በሰይፉ ሾው ላይ ቀርቦ መኪናውን
እንዳልተረከበ መናገሩም እውነትን መግለጽ እንጂ ተቋሙን ለማጥላላት የተደረገ እንዳልሆነ ተብራርቷል። ኮሚቴው ከማብራሪያው ጋር በተያያዘ ድርጅቱ እንዲፈርም የጠየቀውን የውክልና ሰነድ ናሙና ለሕዝብ እይታ የያዘ ሲሆን ሕዝብ ፊት የተገባ ቃል በማስታወቂያ መስሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። እናንተ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ።